የፋኖ ኃይሎች በወሎ በኩል ታንክ አስገብተዋል በሚል በአገዛዙ በኩል ከፍተኛ ድንጋጤ ተፈጥሯል። የሰሜን ምስራቅ እዝ ዋና አዛዥ ጄኔራል አሰፋ ቸኮል ደግሞ አስቸኳይ ስብሰባ መጥራቱን የተሰማው። በተመሳሳይም የኤርትራ ታንኮች ወደ ትግራይ በገፍ መግባት መጀመራቸውን ጉዳዩን በቅርበት የሚከታተሉ ምንጮች በመግለጽ ላይ ናቸው። ሶስት የኦህዴድ ባለስልጣናት በተከታታይ ሻዕቢያ አርፎ እንዲቀመጥ የመጨረሻ ያሉትን ማስጠንቀቂያ ልከዋል። ቀዳሚው መረጃችን ነው። በአማራ ክልል የሚደረገው ውጊያ ዛሬም ተጠናክሮ ቀጥሏል። የአፋብን ጎንደር ጠቅላይ ግዛት በለእዝ ሰራዊት በጎንደር ግንባር በፈጸመው ጥቃት አመርቂ ድል መጎናጸፉን ያገኘነው መረጃ ያመለክታል። የአገዛዙ ጦር ከባድ ኪሳራን አስተናግዷል። ሌላኛው መረጃችን ነው። የኦህዴድ አጀንዳን ለማስፈጸም አስቸግረዋል የተባሉ ከ200 በላይ የምክክር ኮሚሽኑ ተሳታፊዎች መታፈናቸው ተሰምቷል። የብልጽግናው አገዛዝ ያዋቀረውን የይስሙላ ብሔራዊ ምክክር ኮሚሽን አጀንዳ ለመቀበልና ለማስፈጸም አስቸግረዋል የተባሉ ከ200 በላይ ተሳታፊዎች መታፈናቸው ታውቋል። በሌላ በኩል በአዲስ አበባ ከተማና ነዋሪዎቿ ላይ የተደቀነውን የህልውና አደጋ በድርጅታችን ቁርጠኝነት በህዝባችን ጥናትና በጸረ ብልጽግና ብሔራዊ ኃይሎች ትብብር በሚታጀበው የትግላችን አይቀሬ ድል የሚመከት ይሆናል ሲል የአማራ ፋኖ ብሔራዊ ንቅናቄ የአቋም መግለጫ አውጥቷል። በዝርዝር ወደ እናንተ ይደርሳል። ሰላም ጤና ይስጥልኝ። የተከበራችሁና የተወደዳችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች እንደምን ቆያችሁን? አሁን ለሰዓቱ መደመጥ ያለባቸውንና ትኩረት የሚሹ በርከት ያሉ መረጃዎችን ይዘን ቀርበናል። እናንተም እስከ ዝግጅታችን ፍጻሜ አብራችሁን እንድትቆዩን በአክብሮት የጋበዝን። አሁን በቀጥታ ወደ ዝርዝር መረጃዎቹ እናልፋለን። የኦህዴድን አጀንዳ ለማስፈጸም አስቸግረዋል የተባሉ ከ200 በላይ የምክክር ኮሚሽኑ ተሳታፊዎች ከመሸ ታፍነዋል። የኦህዴድ ብልጽግና አገዛዝ ያዋቀረውን የይስሙላ ብሔራዊ ምክክር ኮሚሽን አጀንዳ ለመቀበልና ለማስፈጸም አስቸግረዋል የተባሉ ከ200 በላይ ተሳታፊዎች መታፈናቸው ታውቋል። ከስፍራው የተገኙ የዓይን እማኞች በተገኘው ሰበር መረጃ መሰረት የታፈኑት ተሳታፊዎቹ ከአማራ፣ ደቡብ፣ ሶማሌ፣ አፋርና የተለያዩ ማህበረሰብ ክፍሎች የሚወክሉ የምክክር ኮሚሽኑ አባላት ናቸው። እነዚህ ተሳታፊዎች ያረፉበት አልጋ ቤት በኃይል እየተንኳኳና እየተሰበረ ሌሊቱን ሙሉ ወዳልታወቀ ቦታ ተወስደው መታሰራቸውን ምንጮች አረጋግጠዋል። አገዛዙ የታቀደውን የፖለቲካ አጀንዳ በምክክር ኮሚሽኑ በኩል ለማስጸደቅ ያቀደው አካሄድ በእነዚህ ተሳታፊዎች በኩል ባጋጠመው ከፍተኛ ተቃውሞና እምቢተኝነት በመሰናከሉ ሳቢያ ይህንን የኃይል እገታ እርምጃ ለመውሰድ መገደዱ ተመላክቷል። በግፍ ታፍነው የተወሰዱት ተሳታፊዎች ያሉበት አድራሻ እስካሁን ያልታወቀ ሲሆን ድርጊቱ ኮሚሽኑ ገለልተኛ ሳይሆን የአገዛዙ ፍላጎት ብቻ የሚያስፈጽም መሳሪያ መሆኑን ዳግም ያረጋገጠ ክስተት እንደሆነ ተገልጿል። ይህ በእንዲህ እንዳለ በአዲስ አበባ ከተማና ነዋሪዎቿ ላይ የተደቀነው የህልውና አደጋ በድርጅታችን ቁርጠኝነት በህዝባችን ጥናትና በጸረ ብልጽግና ብሔራዊ ኃይሎች ትብብር በሚታጀበው የትግላችን አይቀሬ ድል የሚመከት ይሆናል ሲል ፋኖ አስታውቋል። የአማራ ፋኖ ብሔራዊ ንቅናቄ ባወጣው የአቋም መግለጫ የብልጽግና አገዛዝ ሀገራዊ ምክክር በሚል ስም በኢትዮጵያ በአዲስ አበባ ከተማ የሚያካሄደው የድራማ መድረክ የህዝብ ውክልና የሌለበት ተጨማሪ ቀውስ የሚያዋልድና የአገዛዙን እድሜ ለማራዘም የተነደፈ የአረመኔው አገዛዝ ፖለቲካዊ አሻጥር መሆኑን ከዚህ በፊት ባወጣነው መግለጫ አቋም መውሰዳችን ይታወቃል ብሏል። ሆኖም ግን አገዛዙና አጋሮቹን ከጥፋት መንገዳቸው እንዲመለሱ ያቀረብልናቸውን ጥሪ በመተው በምክክር ስም የከተሞቹንና አካባቢያቸውን የታሪክ የዲሞክራሲ መልክዓ ምድራዊ ይዞታ ቅርጻቸውን ለማዛባትና በተለይም ነባር የአዲስ አበባ ከተማ ነዋሪዎችን የአማራን ህዝብ ህልውና አደጋ ላይ ለመጣል የጥፋት መንገድ ላይ መሆናቸው ተገንዝበናል ሲልም ገልጿል። አዲስ አበባ ከተማ እንደገና ከመቆርቆሯ ከአሁኗ መጠሪያዋ ቀደም ብሎ በረራ በምትባል የምትታወቅ በመካከለኛው ክፍለ ዘመን በጦርነት ሳቢያ እስከወደመችበት ጊዜ ድረስ የአማራ ነገስታት መቀመጫና የአማራ ህዝብ ጥንተ ርስት እንደሆነች የታሪክ መዛግብትና አርኪኦሎጂያዊ ማስረጃዎች በግልጽ ያረጋግጣሉ። ዳግማዊ አፄ ምኒልክና እቴጌ ጣይቱ ብጹል አዲስ አበባ ከተማን ድጋሚ ሲቆረቆሯት ባዶ መሬት ላይ ሳይሆን የአባቶቻቸውን ታሪክ ይዞታ ርስትና ወርስ መነሻ በማድረግ ይህ ታሪካዊነት ሊሸረሸር እንኳን ማንም አምባገነናዊ አገዛዝ በጊዜያዊነት ስልጣን ህዝብ ባላመነበት ፖለቲካዊ ውሳኔ ሊሰርዘው የማይችለው ጽኑ የታሪካችን አንድ አካል ነው ብሎ አልፋል ነው። በዚህ መነሻ ከተማ የብዙሃነትና የጋራ እድገት ማዕከል እንጂ አንድ ዘረፈጅ አገዛዝ ብቸኛ መጫወቻ ስፍራ ልትሆን እንደማትችልም ድርጅታችን ያረጋግጣል። የአማራ ህዝብ አዲስ አበባን ጨምሮ ለሀገሪቱ በስፋት በሚኖርባቸው አካባቢዎች ፍትሃዊና የስልጣንና የሀብት ተጠቃሚነቱ ማረጋገጥ እንዳለበት ድርጅታችን ያምናል። በአሁኑ ወቅትም የኦህዴድ ብልጽግና አገዛዝ አዲስ አበባን በብቸኝነት የአንድ ወገንና ብሔር በበላይነት እንዲቆጣጠራት ለማስቻል የሚሰራው ህግን የጣሰ የዲሞግራፊ የጂኦግራፊ ለውጥ በምንም መልኩ ህጋዊ፣ ሞራላዊ፣ ፖለቲካዊና ታሪካዊ ተቀባይነት የሌለው መሆኑን እንገልጻለን ብለዋል። አገዛዙ አገራዊ ምክክር በሚል የፖለቲካ ሽፋን በከተማዋ ላይ የሚያካሂደውና ሴራና ሻጥር የከተማዋ ነባር ነዋሪዎች መብት የሚጥስ የሁሉንም
ሁሉም ኢትዮጵያውያን የጋራ መኖሪያነቱን የሚክድና ታሪካዊ እውነትን ለማዛባት የተሸረበና የአንድን ቡድን የበላይነት በህዝባችን ላይ በኃይል ለመጫን ያለመ በመሆኑ የዚህን አምባገነን አገዛዝ እድሜ ለማሳጠር መላው የአዲስ አበባ ከተማ ነዋሪዎችን ጨምሮ ኢትዮጵያውያን ድርጊቱን እንዲወግዙት እንዲቃወሙትና እንዲታገሉት በድርጅታችን አፋብን ስም ጥሪ እናቀርባለን ብሏል። በስተመጨረሻ የወዴድ ብልጽግና አገዛዝ በአዲስ አበባ ከተማና በህዝባችን ምክክር ስም የጠነሰሰው አይን ያወጣ የፖለቲካ ሻጥ የፈጠረው ህልውና በድርጅታችን ቁርጠኝነት በህዝባችን ጽናት በጸረ ብልጽግና ብሔራዊ ኃይሎች ትብብር በሚታጀበው ትግላችን አይቀሬ ድል የሚመከት ይሆናል ሲል የአማራ ፋኖ ብሔራዊ ንቅናቄ አፋብን አስታውቋል። መረጃዎቻችን ሲቀጥሉ የፋኖ ኃይሎች ታንክና ከባድ መሳሪያዎችን አስገብተዋል መባሉን ተከትሎ በአገዛዙ መከላከያ ሰራዊት የሰሜን ምስራቅ ዕዝ ከፍተኛ አመራሮች ዘንድ ከፍተኛ ስጋትና ውጥረት መንገሱን የውስጥ ምንጮች ገልጸዋል። በጄኔራል አሰፋ ቸኮል በሚቀዝ የኮር አመራሮች መካከል አስቸኳይ ስብሰባ የተጠራ ሲሆን በውይይቱ ወቅትም በሰሜን ወሎና አካባቢ የሚንቀሳቀሱ የፋኖ ኃይሎች ከህወሓት ታንኮችና ከባድ መሳሪያዎችን ተረክበዋል የሚል ሪፖርት መቅረቡ ታውቋል። በሰሜን ወሎ በሚገኙ ዋና ዋና የፋኖ ምሽጎችና ስትራቴጂካዊ ይዞታዎች ላይ ያተኮረ ሰፊ ወታደራዊ ዘመቻ በአስቸኳይ እንዲጀመር መመሪያ ተሰጥቷል። የከባድ መሳሪያዎችና የውጊያ እንቅስቃሴዎችና ቦታ ለመለየት አየር ላይ የሚደረጉ ክትትል ስራዎች እንዲጠናከሩም ተደርጓል። በአገዛዙ ወታደራዊ አመራሮች በኩል የተላለፈውን የዘመቻ ትዕዛዝና ከህወሓት ጋር የታንክ ርክክብ ተፈጽሟል የሚለውን ውንጀላ በተመለከተ እስካሁን በፋኖ ከፍተኛ አመራሮች በኩል የተሰጠ ይፋዊ መግለጫ ሆነ ማስተባበያ የለም። በአካባቢው የሚገኙ የዓይን እማኞች እንደጠቆሙት ከሆነ የሚደረጉ ወታደራዊ የሰው ኃይልና የቁሳቁስ እንቅስቃሴዎች በከፍተኛ ሁኔታ የጨመሩ ሲሆን በሰሜን ወሎ የተለያዩ ወረዳዎች አዲስ የውጊያ ስጋት እያንዣበበ ይገኛል ብለዋል። በተያያዘም የኤርትራ ታንኮች ወደ ትግራይ በግፍ መግባት መጀመራቸውን ጉዳዩን በቅርበት የሚከታተሉ ምንጮች በመግለጽ ላይ ናቸው። 3 የወዴድ ባለስልጣናት በተከታታይ ሻዕቢያ አርፎ እንዲቀመጥ የመጨረሻ ያሉትን ማስጠንቀቂያ ልከዋል። በራያ ግንባር ደግሞ በተከፈተው ጦርነት የብልጽግና ሰራዊት ከባድ ምት የደረሰበት ሲሆን ፍርጠጣውን ቀጥሏል። በዚያም እየተዋከቡ የሚገኙት የወዴድ ሰዎች መሰባሰብ ጀምረዋል። የስሌማን ደደፎና የብርሃኑ ጁላ መልእክትን በቀጥታ የተላከው ለኤርትራ ነው ተብሏል። የወዴድ ሹመኞች በተከታታይ ለኤርትራ ባስተላለፉት ማስጠንቀቂያ ቀብራችሁ ላይ አንደርስም፣ ቀብራችን ላይ እንዳደርሱ የሚል ይመስላል እየተባለ ነው። በተለይ አምባሳደር ስሌማን ደደፎ መልእክት ተማጽኖ ያለበት ጭምር ነው። ተማጽኖ ግን ለኤርትራ መንግስት ብቻ ሳይሆን ለፋኖና ለህወሓትም ነው። ኤርትራ ያመጣችው ጦስ የመጨረሻ ደረጃ ላይ እንድንደርስ አስገድዱናል ይላል የኦሮሞዎቹ መግለጫ። በቅርቡ ፊልድ ማርሻል ብርሃኑ ጁላ ነገሩ መጥፎ ደረጃ ላይ መድረሱን በመግለጽ ወደ ቀጣይ ከተገባም የባሰ ስለሚሆን ታቅበናል የሚል ሀሳብ ማቅረቡ አይዘነጋም። መረጃዎቻችን ሲቀጥሉ የአፋብን ጎንደር ጠቅላይ ግዛት በላይ ዕዝ ሰራዊት በጎንደር ግንባር በፈጸመው ጥቃት አማርቂ ድል መጎናጸፉን ያገኘነው መረጃ ያመለክታል። ጎን ለጎንም አዲስ የህዝብ አደረጃጀት በመመስረት ትግሉ ከጫፍ የሚደርስ ጠንካራ የደጀን ኃይል መገንባቱን እንደቀጠለ ነው። በራያ ግንባርም ፋኖ በብልጽግና ሰራዊት ላይ የሚወስደውን እርምጃ ያጠናቀረ ሲሆን በዚህ አካባቢ በርካታ የብልጽግና ሰራዊት አባላት ህይወታቸው ማለፉ ተሰምቷል። የአማራ ፋኖ ብሔራዊ ንቅናቄ አፋብን ጎንደር ጠቅላይ ግዛት በላይ ዕዝ ስር የሚገኙት ሶብልና ጃኖ በየምድር ክፍለ ጦሮች ባካሄዱት የተቀናጀ ኦፕሬሽን የብልጽግናው ሰው ኃይልና ወታደራዊ ቁሳቁስ ላይ ያልተጠበቀ ኪሳራ ጎንደር ላይ አስመዝግበዋል። መዳረሻውን ጨንደባ አድርጎ ሲንቀሳቀስ የነበረውና በህዝብ ላይ በደል ሲፈጽም የቆየው የብልጽግና ኃይል ይዞታውን በማስፋት በማሰብ ከምዕራብ ደንቢያ፣ ጨዋሂት፣ ከደልጊ፣ ጣቁሳ ወረዳ፣ ከጭልጋ ከተማና ከጨንደባ ያደረገው እንቅስቃሴ በሁለቱ ክፍለ ጦሮች የተቀናጀ የመልሶ ማጥቃት እርምጃ ከፍተኛ ምት አርፎበታል ተብሏል። በተመሳሳይ ያገዛዙ ጦር በመፍረስ የአፋብን ጎንደር ጠቅላይ ግዛት በላይ ዕዝ 206ኛ ከፍ ያለው ደሴ ገብርዬንና ጄኔራል ኃይሌ ዘውባንተ ክፍለ ጦርን እየተቀላቀሉ ይገኛሉ። የአማራን ህዝብ ማህበረ ፖለቲካ ስሪትን ለማስቀን ከሌት የሚሰራው የብልጽግና ስርዓት ባለፉት 3 ዓመታት ሁሉንም ጸረ ህዝብ ስራዎችን ሰርቷል። ስለሆነም ራሱን በታሪክ ምዕራፍ ውስጥ ለማቆየት በስርዓቱ ላይ ያነጣጠረ ትግል ላይ የሚገኘው የአማራ ህዝብ ከውጊያ ባሻገር ስቦ በማስገዳት የዙን ሰንሰለት በማፍረስ ላይ ነው ተብሏል። ይህ የተወደዳችሁና የተከበራችሁ በመላው ዓለም የምትገኙ የሚዲያችን ቤተሰቦች ለሰዓቱ ያዝናቸው መረጃዎች እነዚህን ይመስሉ ነበር። እናንተም እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ ምስጋናችን ከልብ ነው። በሌላ አዲስ ወቅታዊ መረጃ እስከምንገናኝ ያላችሁበት ሁሉ ሰላሙን ተመኘን። ጤና ይስጥልን።